ሰላም ሰላም እንደምን አላችሁ? ይህ አነቃቂና ትምህርት አዘል ቪዲዮ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። በድሮ ጊዜ ነው አሉ ጦጣና አዞ በአንድ አካባቢ ይኖሩ ነበረ። አዞ በባህር ውስጥ ሲኖር፣ ጦጤቴሞ በባህሩ ዳርቻ በሚኖረው ዛፍ ላይ በቅርንጫፉ ላይ ትኖራለች። ከዕለታት አንድ ቀን ግን ጦጤት እየወጣ እየወረደ ፍራፍሬዋን ስትበላ ቀጥ ብሎ ያያታል። ጦጢት እስኪ ከምትበይው ላኪልኝ ይላታል። ትጥለታለች። ስትበላው ስትቀምሰው በጣም ይጣፍጣል። ውይ አረ ድገሚ፣ በጣም ነው የሚጣፍጠው ይላታል። እሺ ብላ አሁንም አንድ ትልክለታለች። ያችን ይዞ እየሮጠ ወደ ሚስቱ ይሄዳል። ከሚስቱ ጋርም ሲደርስ ይሰጣታል ያን ፍራፍሬ። ስትበላው በጣም ይጣፍጣል። ይህንን ፍራፍሬ ካመጣህበት ውሰደኝ ትለዋለች። ይዟት አዞ ሚስቱን ይዟት ወደ ጦጢት ወደ ዳርቻ ወደ ባህሩ ዳርቻ ይዟት ይሄዳል። የዚህን ጊዜ ጦጢት ሚስቴ ቅድም በላክሽላት ፍራፍሬ በጣም እጅግ ስለጣፈጣት አሁን እንድትልኪላትና እንድትሰጫት ነበረ ይዣት የመጣሁት ይላታል። እሺ ብላ አሁንም ፍራፍሬ ጠብ ታደርግላቸዋለች። የዚህን ጊዜ ሚስትም ባልም ሲበሉ በጣም ይጣፍጣቸዋል። ለምን ሂደን ወደ ውስጥ ወደኛ ቤት ወደምንኖርበት ምሳ ለምን አንጋብዝሽም ሲሏት፣ እንዴ እኔ የምኖረው ዛፍ ላይ ስወጣ ስወርድ ነው እንጂ ባህር ገብቻ አላቀ እንዴት ይሆናል ስትላቸው፣ አይ ግድለሽም በእኛ ጀርባ ላይ ተንሳፈሽ ትሄጃለሽ። እኛ ለእኛ ታየው፣ ሁሉንም ነገር ለእኛ ታየው፣ ምንም የሚያቅት ነገር የለም። በጀርባችን አይደለን እንደፈለግን አድርገን እያንሳፈፈን ይዘንሽ እንገባለን። ብቻ አንቺ ፈቃደኛ መሆንሽን ብቻ እንጂ ይሏታል። እሺ ብላ ጦጢትም በእነሱ ጀርባ ላይ ተንጠልጥላ ወደ መሃል ባህር ውስጥ ወደ አዞዎች ወደሚኖሩበት ትሄዳለች። ከሄደችም በኋላ ምሳ ግብዣው ቀረበ። ሊበሉ ሲሉ አዞዎቹ ከአንቺ ጋር በመብላታችን ምሳ በእጅግ በጣም ደስተኛ ነን ሲሏት፣ እኔም በመጀመሪያ ጊዜ አዞ ጋር ምሳ በልቼ አላቅም ነበረ። የመጀመሪያ ጊዜ ከእናንተ ጋር ምሳ መብላቴ ነው እና እጅግ በጣም ደስ ብሎኛል ስትል፣ አሁን ምሳ እኔ ጋር በላሽ፣ ማታ ግን ራት የምንበላው አንቺን ነው ይሏታል። ጦጢትም ትደነግጥና ምን አጠፋው? ምን በደልኩ? የሚጣፍጥ ፍራፍሬ ጥዬ ስላበላኋችሁ እኔ ምን አረኳችሁ ሲሏት፣ አይ እኛ የምንፈልገው የአንቺን ልብ ብልሃት ልብ ስለሆነ ነው። ያዞዎችም ልብ የዋህና ምንም የማያውቅ ስለሆነ ያንቺ ብልህና ጥበበኛ ስለሆነ ያንቺን ልብ መብላት ነው የምንፈልገው። ስጋማ እንደምታዩ በዚህ በወንዙ ውስጥ ሞልቷል። ስለዚህ ስጋሽን አንፈልግም፣ የምንፈልገው ልብሽን ነው ይሏታል። ጦጢትም አይ እንደዛ ከሆነማ ፈቃደኛ ነኝ፣ ምን ችግር አለው? ልቤን ብቻ ከሆነ የምትፈልጉትማ ችግር የለውም። ግን ልቤ ያለው እዛው ዛፍ ላይ ነው አንጠልጥዬው የመጣሁት። ስለዚህ አንትቼ እንዲሰጣቸው ፈቃዱልኝ ሲያቸው፣ በምን እርግጠኛ ነን ዛፍ ላይ አድርገሽው መምጣትሽን ሲሏት፣ ግድ የላችሁም እኔ ልቤን ትቼው የመጣሁት ከዛፍ ላይ ነው። ልቤን ከሆነማ ችግር የለውም፣ እኔ ሙሉ በሙሉ የምትበሉ ይመስሎኝ ነው እንጂ ትትላቸው፣ አይ እኛ ሙሉ በሙሉ አንበላም፣ ስጋስ ሞልቶናል ከዚህ ከባህር ውስጥ፣ እኛ የምንፈልገው ልብሽን ነው ይሏታል። እሺ እንግዲህ አሰጣችኋለሁ፣ ብቻ እንሂድና አውርጄ ከዛፍ ላይ ልስጣችሁ ይባባላሉ። እሺ ተባብለው ተመልሰው ወደ ባህር ዳርቻው ዛፉ ጋር ይደርሳሉ። ጦጢትም ጥብ ትልና ተዛፉ ላይ ስቅል ትልና ቁጭ ትላለች። ምንኛ ሞኝ ናችሁ! ጦጣ ያለ ልብ ትኖራለች ብላችሁ ታስባላችሁ? እንዴት ልቤን ከኔ ለይቼ እናንተ ጋር መሄድ ይመስላችኋል? ልብ ከስጋ ተተለየ ያው በድን ማለት ነው። እንዴት ዛፍ ላይ አንጠልጥዬ የምወስድ ይመስላችኋል? በሉ ውጡና ተዛፉ ላይ አውርዱና ውሰዱት እያለች ትቀልድባቸዋለች እና ታሾፍባቸዋለች። እነዛም አዞዎች በሷ ስለተሸወዱና ስለተሞኙ በጣም እጅግ ይናደዳሉ። ይህ የሚያስተምራችሁ ነገር አንድ ነገር ለሚመጣባችሁ ነገር ይሄ በጦጣ በእንስሳ ተመስሎ ትምህርታዊ ነገር ቢሆንም ጥበብ ከእግዚአብሔር ነው። ጥበብ ተሰጦ ነው። ለጦጣ የተሰጠው ልብ በጣም ጥበበኛ ነው። እነዛ ደግሞ የዋህ ናቸው። ስለዚህ ይሄንን ጥበብ ከእግዚአብሔር ነውና ጥበብን ያድላችሁ። አመሰግናለሁ።